كهجرة بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم يهيتي النبي عليه الصلاة والسلام هجرة إنيام بوزو نجر يستمرنا نبي عليه الصلاة والسلام كم يودو تهجرنو ودا مدينة جزون دي أدرجو الله تبارك وتعالى تزاز ያደረገባቸው ይህም ደግሞ የመጣው ከኩፋሮች ነው ኩፋሮች ነብዩን አለይሂ ሰላቱ ወሰለም በጣም አዛ ሲያደርጓቸው ነው አላህ ተባረከ ወተዓላ ነብዩን አለይሂ ሰላቱ ወሰለም ወደ መዲና እኛ የፈለግን ያህል መልካም ብንሆን ሶስት አይነት ሰዎች እኛን ያጋጥሙናል ማለት ነው እዚህ ህይወታችን ላይ አንድ ኸይር ነገር የሚወዱ ባመጣህላቸው ኸይር ነገር ደግሞ ተቀበለው አንተን የሚከተሉ ሰዎች ታገኛለህ ሌላው ደግሞ አንተን እየወደዱህ ደግሞ የመጣህበትን መልካም ነገር ሳይወዱት ይቀርና ለዛች ነገር አንተን እየወደዱህ ማለት ነው ያሰቃዩሃል ሌላኛው ደግሞ ላ ወላ የሆነ ከዛም ያልሆነ ከዚህም ያልሆነ ከመጥፎም ያልሆነ ወይም ደግሞ ከጥሩም ያልሆነ መሃል ላይ ሆኖ እንደ ሙናፊቅ ባህሪ የሚያሳይ ማለት ነው እና ነብዩ አለይሂ ሰላቱ ወሰለም በዚህ ሂጅራቸው ላይ ወዳጆቻቸውንም እንደዚሁም ጠላቶቻቸውንም ሙናፊቆችንም የለዩበት ሂጅራ ነበረ ማለት ነው እኛም እዚህ ህይወታችን ላይ ስንኖር ብዙ ነገራቶች ያጋጥሙናል በሚያጋጥሙን ሰዓት ግን የነብዩ አለይሂ ሰላቱ ወሰለም ነህጃቸውን መንገዳቸውን እሳቸው ለኛ አርአያ አድርገው ነው አላህ ተባረከ ወተዓላ ይላካቸው እኛም እሳቸውን ተከትለን ልክ እነሱ ባደረጉት መንገድ መሄድ አለብን ዲናችን ላይ ጠንከር ማለት አለብን እስልምናችን ላይ ጠንከር ያለን እንደሆነ ብዙ መልካም ነገራቶች እናገኛለን ዱንያም ላይ አኸራም ላይ ማለት ነው ነብዩን አለይሂ ሰላቱ ወሰለም ወደው ሙሉ ከሚከተሉ ባሮች አላህ ያድርገን ኸይሩን ሰምተው ደግሞ ኸይሩን ከሚያስተላልፉ ባሮች አላህ ያድርገን السلام عليكم ورحمة الله